የአክሱም ሐውልትና የጠፋው ቴክኖሎጂ። ዓለማችን መልስ ባልተገኘላቸው እንቆቅልሾች የተሞላች ናት። ነገር ግን ከፒራሚዶች በላይ ከታላቁ የቻይና ግድብ ይልቅ ሳይንቲስቶችን ግራ ያጋባ አንድ ቦታ አለ። እዚህ ኢትዮጵያ ውስጥ ጥንታዊቷ የአክሱም ከተማ። እዚህ የሚገኙት ሐውልቶች ተራ ድንጋዮች አይደሉም። እነርሱ የቆሙት በሰው ጉልበት ብቻ ነው ለማለት ሂሳቡም አይገጥም። ዛሬ ባለን ዘመናዊ ክሬን እንኳን ለማንቀሳቀስ የምንቸገርበትን ግዙፍ አለት ጥንታውያን አባቶቻችን እንዴት ከአለት ፍልፍለው አቆሙት? ዛሬ ለተወሰኑ ደቂቃዎች ያህል ወደ ጥልቁ ምስጢር እንወርዳለን። የጠፋውን ቴክኖሎጂ ፍለጋ። ጉዞአችን የሚጀምረው ሐውልቶቹ ከተፈለፈሉበት ጎቦድራ ከተባለው ተራራ ነው። አሁን ላይ ሐውልቱ ከቆመበት ቦታ 4 ኪሎ ሜትር ይርቃል። ጥያቄው እዚህ ጋር ነው። ይህ ግዙፍ ድንጋይ በዚያ ወጣ ገባ መሬት ላይ ማን አጓጓዘው? ብዙ የታሪክ ተመራማሪዎች በሺዎች የሚቆጠሩ ሰዎችና ዝሆኖች ጎትተውታል ይላሉ። ነገር ግን መሬቱ ለዝሆን አይመችም። ድንጋዩ ደግሞ አንድ ቦታ ላይ ቢደናቀፍም ይሰበራል። አንድም ስንጥቅ ሳይኖር ያን ያህል ርቀት እንዴት ሊመጣ ቻለ? ሳይንቲስቶች አኮስቲክ ሌቪቴሽን ወይም የድምፅን ኃይል በመጠቀም ድንጋዩን ከመሬት ከፍ አድርገው አጓጉዘውታል የሚል አዲስ መላምትን ያቀረቡ ነው። ይህ ለእኛ ተረት ቢመስልም ለጥንታውያን ግን የዕለት ተዕለት ሳይንሳቸው ሊሆን ይችላል። ሐውልቱን በቅርብ ስትመለከቱት ድንጋይ አይመስልም። ልክ እንደ እንጨት የተፈለፈለ የተስተካከለና የተወለወለ ነው። ግራናይት በዓለማችን ላይ ካሉ ጠንካራ ድንጋዮች አንዱ ነው። እንዲህ ያለውን ድንጋይ በብረት መዶሻና በምስማር ብቻ እንዲህ አድርጎ መፈልፈል አይቻልም። እያንዳንዱ መስመር በሚሊሜትር የተሰላ ነው። የሐውልቱ አናት ላይ ያለው የግማሽ ጨረቃ ቅርጽ ምንን ያመለክታል? አንዳንዶች ይህ ሐውልት አንቴና ነው ይላሉ። የጥንት ስልጣኔዎች ከጠፈር ጋር የሚገናኙበት ወይስ ከምድር ኃይል የሚቀዱበት መሳሪያ? ሚስጥሩ ከውበቱ በታች ተደብቋል። በኢትዮጵያ የጥንት መጽሐፍት ውስጥ ሰረጠቃት ስለሚባል አንድ አስደናቂ ጥበብ ይነገራል። ይህ መሳሪያ ድንጋይን እንደ ሰም የማቅለጥ ኃይል ነበረው ይባላል። በአሁኑ ዘመን ድንጋይን ለማቅለጥ በሺዎች የሚቆጠር ዲግሪ ሴልሺየስ ሙቀት ያስፈልጋል። ጥንታውያን አባቶቻችን የፀሐይን ብርሃን በአንድ ላይ በማከማቸት እንደ ሌዘር ወይም እንደ ጨረር ይጠቀሙ ነበር ወይስ የማናውቀው ሌላ ኬሚካል ውህደት ነበራቸው? ላሊበላም ሆነ አክሱም የተገነቡት በዚህ ጥበብ እንደሆነ ይገመታል። ይህ ቴክኖሎጂ የት ገባ? ታሪክስ ለምን ደበቀው? የሃይማኖት ድርሳናት እንደሚሉት ሐውልቶቹ የቆሙት በታቦቱ ኃይል ነው ይላሉ። ለሳይንስ ሰው ይህ ተረት ሊሆን ይችላል። ነገር ግን ታቦቱ ውስጥ የነበረው መለኮታዊ ኃይል መግነጢሳዊ ወይም ኤሌክትሮማግኔቲክ ቢሆንስ? ድምፅ ቁስን ማንቀሳቀስ እንደሚችል ዛሬ ሳይንስ አረጋግጧል። ጥንታውያን ካህናት በዜማና በድምፅ ድግግሞሽ ወይም ፍሪኩዌንሲ የስበትን ኃይል ሰብሮት ይሆን? ግዙፉ ሐውልት ልክ እንደ ላባ ቀሎ በአየር ላይ የተንሳፈፈ መጥቶ የቆመበትን ሁኔታ እስኪ በምናባችሁ ሳሉት። ይህ ነው እንግዲህ ያልተፈታው እንቆቅልሽ። አክሱም ላይ የሚገኙት ሐውልቶች ቁመታቸው ከዋክብትን ተከትሎ የተሰራ ነው የሚሉም አሉ። ብዙ የዓለም አቀፍ ተመራማሪዎች አክሱምን የኢንተር ዳይሜንሽናል ጌትዌይ ወይም ወደ ሌላ ዓለም መሸጋገሪያ በር አድርገው ይገልጹታል። ምናልባትም የሰው ልጅ ታሪክ ከምናውቀው በላይ ረጅምና የሰለጠነ ሊሆን ይችላል። ከጥፋት ውሃ በፊት የነበረው የሰለጠነ ትውልድ ያቆየልን ቅርስ ሲሆን አክሱም የኢትዮጵያ ብቻ ሳይሆን የመላው የሰው ልጅ ስልጣኔ ቁልፍ ናት። እናንተስ ምን ታስባላችሁ?
አክሱም በዝሆን ኃይል ነው የቆመው ወይስ በጠፉ ቴክኖሎጂ? የድምፅ ኃይል ወይስ መለኮታዊ ተአምር? አስተያየታችሁን ኮሜንት ላይ ጻፉልን። ይህን ቪዲዮ ደግሞ ሼር በማድረግ ለሌላውም አድርሱልን። ለተጨማሪ መረጃ ደግሞ ስፔሻል ሚዲያን ሰብስክራይብ በማድረግ እንደነዚህ አይነት አስገራሚና አስደናቂ ታሪኮችን ወደ እናንተ እንዲደርሱ እናደርጋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።